የመጣንበት ምክንያት ያው ሽምግልና ይዘን የመጣነው አንተ በቃ እቺ ልጅ ልታስመልጠኝ ነው አይደል? ኧረ በምንም ምክንያት አታመልጠኝ አውቃለሁ። ዛሬ የመጣሁትም አንድ እኔ ጋር ስትመጪ ጥርስሽን ቦርሰሽ ነው። አንተ አትሳቅ፣ አንተ ጥርስ አይሳቅ፣ አትሳቅ አንተ። እሺ በይ፣ እሺ እኔ ምንም አላወራም። ልመልከታችሁ መጨረሻችሁን። እሺ በይን ቅመሜ። ኧረ በእናትህ ጥርሱ አንተ የጥርሱን ሳሙና ይስራፋት አድርግ። አንተ እዚህ ግንባር ላይ ነው መጻፍ ያለብህና እዚህ ግንባር ላይ ጻፈው። ሚፍታ አብዷል። እዚህ ግንባር ላይ ነው መጻፍ ያለብህ። ምንድነው ችግር አለብህ እንዴ? ከኔ ሚፍታ እረፍ፣ ቁጭ በል በቃ። ሚፍታ ቁጭ በል። ምን አደረገ እሱ? ምሳችሁን በልቷል? ልብሳችሁን ለብሷል? ወይስ ንብረታችሁን አብዱሏል? ቤተሰባችሁን ነክቷል? እንደዚህ ያደረጋችሁ ሰዎች ወይም ያደረከው ሰው ምንህ ጋር ደርሷል? እኔ እንጃ። እኔ እስከማውቀው ድረስ ማንም ጋር የሚደርስ ሰው አይደለም። ሰው እስካልደረሰበት ድረስ ብሩኬ ማንም ጋር መድረስ የሚፈልግ ሰው አይደለም እና በዚህ ልክ እሱን ደግሞ ለማጥፋት መሯሯጥ አስፈላጊ አይደለም እና ይሄን ነገር መጠየቅ ስለፈለግኩኝ ነው። በጣምም ስለተሰማኝ ስለደበረኝም ነው በእንደዚህ አይነት መልኩ የመጣሁት በቪዲዮ እና ከባድ ነው። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? እና ይሄ ልጅ ደግሞ አሁን እኔ ጋር ነው ያለው። ከዛ ይሄ አደጋ ሲደርስ ደግሞ እንደዚህ አይነት ነገሮች ሲፈጠሩ ኃላፊነቱን የሚወስደው ማን ነው? ተጠያቂ የሚሆነው ማን ነው? እኔ ጋር እስካለ ድረስ እኔም ተጠያቂ ነኝ እና በዚህ ልክ ሰውን ለማጥፋት መሯሯጥ ለምን ያስፈልጋል? እና እኔ እንጃ ብቻ ከዚህ በላይ ባላወራ ደስ ይለኛል። ዋናው ነገር በቀላሉ አልፏል። በምልክት ነው ኦኬ። አክብሮት ነው ታዲያ ጆኔት በጣም ነው ስቅቅ ያለች ቀላል አክሽኑ አለባበሱ ምን ሌላ በጣም ያስፈራል። የምር ጥሎሽ ተመጣ ጥሎሽ ዛሬ ድንች ነገር ምን የቀረ ነገር የለም። የቤት አዘንታ በሙሉ አልቀረም። በጣም ግራ ገብቷታል። የምር እኔ አልቻልኩም። የምር እኔ አልቻልኩም። በጣም ነው ግራ የገባት። እዛ አይኗን ተመልከሻል። አይ ድንቻው በፍሬ በፍሬ ነው። ሳምፕል ነው። ሳምፕሉ ነው አመጣ የሰጣት። የኑሮ ውድነት ጥሎሽ በዚህ ቀር ካሁን በኋላ እናቶች ይሄን ተቀበሉ። እኔ ታጥቤ የመጣሁት አስቤዛ ግዙ ብያለሁ። አስቤዛ አይደለም እሱ ያቃጥላል። ያኛውን ይቅርባት ይቀመጥ። እውነት ነው ለጠላት ነው እንጂ የሚሰጠኝ ይለያል። ቤተሰብ ሰጧት እኮ ታሰብ ምን ሆናችኋል? ዛሬ ለክብራችሁ ማለት ልጀምሩ ነው። ለክብራችሁ ዘንድ በጣም ወድ አልቻልኩም በእውነት። አሁን ይሄ ጥሎሽ ነው። ሚስት ተቀመጣልኩ። ምን ጥሎሽ ነው? የምን ጥሎሽ ነው ማለት ጥሎሽ ላይ ሚፍታ ምጣራት ሚልክ ማልጠቅ ይሄም ዘይት፣ ይሄም ሽንኩርት፣ ድንች ዚማ አይደለም ግን እንደዚህ ስትሆን ታስቀኛለህ፣ ደስ ትለኛለህ። እኔም እኮ ደስ ትለኛለህ። ዛፍርክን አረፍ ቆይ ምን ነው
ዛሬ እሱ ይሄ ፓስታ በድንች ማምጣት ነው። ሳምፕል ውስጥ ያኝ ይሄ ታጠባለሽ እኮ እኔ ታጥቤ ነው የመጣሁት። አንቺ ቃሪያም ይዘመታል። እኔ አስቤዛ ግዙ ብያለሁ። አስቤዛ አይደለም እስቲ እሱ ያቃጥላል። ያኛውን ይቅርባት ተቀመጠስ ሰጧት እኮ ፓስታው ዘይቱን ምን ሆነፋል? ይሄ ዛሬ ለክብራችሁ ማለት ነው ልጀምሩ ነው። አሁን ይሄ ጥሎሽ ነው። ሃይሚ ተቀመጣልኩ። ምን ሃይሚ ይሄ ጥሎሽ ነው። የምን ጥሎሽ ወይ ሚፍታ ምን እንበላለን? ምን እበላለሁ? ያው ምንድነው የሚሉኝ? እድሜ ልክ መሀል ጠቅ ጃኬት ደግሞ እንዴት ነው? ምን ማለት ነው? እንደዚህ ሃይሚ አሁን ሃይሚ አንዴ የመጣንበትን ጉዳይ እንጨርስ። አሁን እኛ መሀላችን ገብቶ ማንም እንዲበጣብጠን አልፈልግም። ሃይሚ ይሄም ዘይት፣ ይሄም ሽንኩርት፣ ድንች ሰላም አንዴ ይቅርታ፣ አብረን ይዋል ነው የምትመስለው። ይቅርታ አውቃለሁ እንዴ ኦኬ። ሃይሚ ሰማሽኝ? የመጣንበት ምክንያት ያው ሽምግልና ይዘን የመጣነው አንተ በቃ እቺ ልጅ ልታስመልጠኝ ነው አይደል? ኧረ በምንም ምክንያት አታመልጠኝ አውቃለሁ። ዛሬ የመጣሁትም አንድ ይሄን ነገር ለማስተካከል ነው፣ የቤተሰብንም ፍላጎት ለማሟላት ነው። እኔም እንግዲህ የምፈልገው ነገር ነው። ደስ ይለኛል። ተስተካከል። ዛሬ ቀን ነው፣ እሺ የምትባልበት ቀን ነው። ማሚ ዛሬ ከኔ ጋር ታድርኔ ይላል። ይሳካል። ደግሞ ማናችንም ምንም ተስፋ አንቆርጥም፣ ይሳካል። ማንም ከዚህኛው ዓለም የሚቀር የለም። ቆፍጠን በል ምንም በቃ እንሆናለና ካሜራ ማለት ሽምግልና። ኧረ በስርዓት እንዴ ጓደኞቼ ለዚህ ቀን ከጎኔ ስለሆናችሁ በዚህ ቀን በጣም ነው ደስ ያለኝ። አመሰግናለሁ። የማይሳካ ምንም ነገር የለም። ዛሬ ቀን ነው። ቀንህን ደግሞ እንዴት እንደምናሳምረው ታያለህ። ሁሉም ሰው ሽማግሌ ላክ እያለኝ ነበረ። እኔም ሽምግልና ልንሄድ ነው ለቅመሚ። ይኸው ጥሎሾቹ ዘይት ግማሽ ነው፣ ግማሹን እንግዲህ ምሰጣት እሺ ስትለኝ ነው። እሺ ካለችኝ ሙሉ ቀሪው በሃይላንድ ቀንሶ ነው። ቀሪው ሙሉ ነው። ቃሪያ አለ፣ ድንች አለ፣ ሽንኩርት አለ፣ ፓስታ አለ። ለትዳራችን መሰረታዊ ነገሮች ናቸው እነዚህ። ድንች አለ ይላል። ድንች ካልተበላ ይኖራል እንዴ? ከዛ ኧረ አይኖርም። ከባዱ ሰርፕራይዝ ደግሞ እዚህ ውስጥ አለ። ጥርስ እንከይዝ። አመሰግናለሁ እሺ ብለኝ ስለመጣሽ። እንግዲህ ማቅመም የሚገርም ስለ አንተ ልጅ ይሄ ነገር እየጣመመ ነው። እቺ ልጅ እምቢ ትበለኝና ኧረ በኢየሱስም በጣም ነው ያማራበት። ንገሩት ቶሎ ከዛ ነቅማም ጋር እንሄድና ልነቅህ እንዴ እንዳላንቀው እኮ ብርዱ ያነቀኝ ይበቃል። እባክህ ጭራሽ ቁረጡ አላሉኝ። እስቲ አራቱን ልጆች ልታሳጡኝ ነው ቁረጡ ያላችሁኝ? እንዴት ነው አብዷላ? በጣም ነው ኦኬ። አይ ምናልባት በቃሽ በእጅ ያዙት ወርቅ አይሆንብሽ። በብልሃት በደንብ አድርገሽ ብሩክ ከኔም አንዳንድ ነገር እንደምትሰድብኝም ከኔም አንዳንድ ነገር መማር የተሻለ ነው ብዬ አስባለሁ። በቃሽ ለፈለፍሽ ብዙ ከዚህ ይዛል። አመሰግናለሁ። እሺ አብርሽ መልክና ከኔ እኔና አንቺ ደግሞ ማለት ነው በምንነጋገርበትና በምንገናኝበት አግባብ እንገናኛለን። አሁን መሄድ ትችላላችሁ። በቃ ዞር በይልኝ። ከዚህ ነው አለቀ ሐሳብሽ። ዞር በይልኝ። ሌላ ነገር ነው የምትፈልጊው? በቃሽ መሄዱን እሄዳለሁ። ግን ደግሞ ከዚህ በላይ ከዚህ በኋላ መስማት አልፈልግም። እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ። ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄር ሚል አረኩኝና ምን ላድርግ? በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ጥሩ፣ ምክንያቱም የተሻለ ሀሳብ ስለምሰጠው ገባሽ? በጣም በንግግር የምስማማ ሰው ስለሆንኩኝ በጣም ጥሩ፣ ጭቅጭቅ ይልቅ መፍትሄ ስለማቀርብለት በዛ ወይ ነውና በጣም ጥሩ። ካሁን በኋላ እንዴት እንደምንገናኝማ በደንብ አድርጌ ነው ማሳይሻው። የትችልሽ አታስፈራራኝ አለ ዘፋኙ። ኤንስ ብሩክ ብንሄድ አይሻልም? በደንብ ነው ማሳያችሁ። ይቅርታ እንግዲህ በደንብ አድርጌ ልካችሁን ሳስገባችሁ ልክ ተገባላችሁ። እስከዛሬም ድረስ ዝም በማለቴ ነው እንደዚህ የተፈጠረው። እኔ እኮ ለማንም ብዬ አይደለም ማለት እኔ ለማንም ብዬ አይደለም